እንዴት በምርጥ ሁኔታ መቅረብ ይቻላል? መጀመሪያ የምታሳየው አቀራረብ የሁሉ ነገር ወሳኝ ነው። ለተከየፍክባት ሴት ደግሞ ይባስ ብሎ የመጀመሪያ አቀራረብህ ኢምፖርታንት ነው። የምታሳያት የመጀመሪያ አቀራረብህ በየትኛው መደብ እንደምትከትህ ይወስናል። በቀሽም መንገድ ከፈረጀችህ ያንን ለመቀልበስና አንተን የምታይበትን መንገድ ለመቀየር መከራን ስታይ መክረም ነው። ለዚህ ነው ከፍሬንድ ዞን ውስጥ ለመውጣት በጣም የሚከብደው። ያው ፍሬንድ ዞን ምን ማለት እንደሆነ ታውቃለህ ብዬ ነው። ካላወቅክም አታስብ። አንተ ብቻ ሰብስክራይብ እና ላይክ አድርገህ ተከተለኝ እንጂ ከነ መውጫ መንገዱ አበራልሃለሁ። ስለዚህ አሁን ቆንጆ ልጅ ስትተዋወቅ እንዴት በጣም አሪፍ የመጀመሪያ አቀራረብ ልታደርግ እንደምትችል ስቴፕ ባይ ስቴፕ አሳያለሁ። ስቴፕ 1 የሰውነት ቋንቋ። በወሬያችሁ ሁሉ ጠንካራ የሆነ የሰውነት ቋንቋ አሳይ። በተለይ በመጀመሪያዎቹ ትንሽ ደቂቃዎች ጠንካራ የሆነ የሰውነት ቋንቋ ማሳየት በጣም አስፈላጊ ነው። ቀና በል፣ ትከሻን ወደ ኋላ አድርግ፣ ደረትህን ወደ ውጪ ገፋ አድርገው አይነት መሰረታዊ ነገሮችን። እጇን መያዝ ከፈለክ ያዛት። ለመያዝ ስትንቀጠቀጥ ካየች ዋጋ የለህም። ያ ማለት በምታደርገው እያንዳንዱ ነገር እርግጠኝነት ይታይብህ ነው። እግርህ አይደነባበር። በዚህ ዙሪያ ቪዲዮ ሰርቼበታለሁ፣ ግን በጣም ወሳኝ ስለሆነ ላስታውስ ብዬ ነው። ስቴፕ 2 አይኗን ያት፣ ፈገግ በልና ሰላም በላት። ይሄ ከምነግረ በላይ አስፈላጊ ስለሆነ አጽንኦት ሰጥቼበት ራሱ አልጠግብም። ገና አጠገቧ ሄደ ካገኘበት ሰከንድ አንስቶ እሷ እስካልነቀለች ድረስ አይንን ከአይኖቿ ላይ ያለማንሳትን እርግጠኛውን። ይሄ አስፈላጊነቱ ጠንካራ በሆነ መልኩ ማየት በራስህ እንደምትተማመን አሪፍ መሆንንና እንዲሁም በእሷ እንደማትሸበር ያሳያታል። እሷ አይኗን እስካልሰበረች ድረስ አይንን አለመንቀል ልክ እንደ እኔ በራስ መተማመኑ እስከ አፍንጫው ድረስ ዘጭ ያለለት አበሻ መሆንን ይነግራታል። ነብር አየኝ ትበል። አዲስ ለምትተዋወቃት አዲስ ሴት ፐርፌክት የሆነ መጥበሻ ነው። ያው አይን ላይን መተያየቱ የበለጠ ሮማንቲክና የመጀናጀን ስሜት ይፈጥራል። ምክንያቱም ረዘም ላለ ጊዜ አይን ላይን የምትተያየው ከምትወደው ሰው ጋር ነው። በተጨማሪም አዲስ ካገኘ ሴት ጋር አይን ላይን መተያየት ፍላጎትህን በግልጽ ለማሳየት ቀላሉ መንገድ ነው። ያው ፊልም ላይ ራሱ ወንድና ሴት ብቻቸውን ቁጭ ብለው ዘለግ ላለ ጊዜ ምንም ሳያወሩ አይን ላይን ሲተያዩ ኦ ሺት ሊሳሳሙ ነው እንደምትለው ማለት ነው። አንተም በትክክል ማድረግ ያለብህ ይሄን ለማግኘት ነው። ምክንያቱም ተጽዕኖ ተመሳሳይ ነው። ብቻ እይታ ጠንካራ እንጂ የሚያስፈራ ለመሆኑን እርግጠኛውን። ያው ነፍሷን ከገሏ ውስጥ ባይኗ በኩል መንጭቃ ለመውሰድ የምትታገል እንዳትመስል። አሪፍ የጅንጀናና ማራኪ እይታ ተመልከታት፣ የምትፈልገውን ቫይብ ለማምጣት። ከዛ ከሷ ጋር ጥሩ የሚባል አይ ኮንታክት ከፈጠርክ በኋላ እጇን በመጨበጥ ወይም በማቀፍ ራስህን ብታስተዋውቅ ትርጉም ይሰጣል። ያላችሁበትን ቦታ በሚመጥን መልኩ። ማታ ጌዳውን ላይ ምናምን ከሆነ ምናልባት ብታቅፋት የበለጠ አማላይ ሊሆን ይችላል። ግን ቀን ከሆነና በጣም የተረጋጋ ቦታ ከሆነ መጨበጥ የተሻለ ነው። የኮሮና ማስታወቂያ። እጇን ለመጨበጥ ስትሄድ ሁኔታውን ምቹና ፈታ ያለ ለማድረግ አይኖችን ሳትነቅል ማራኪ ፈገግታ አክለበት መሆኑን እርግጠኛውን። ቦነስ ቲፕ፣ ጥሩ በራስ መተማመንና እርግጠኝነት ከተሰማ ስትጨብጣት አይኖችን ከአይኗ ሳታነሳ ራስህን እንደ ቀጣዩ ቦይፍሬንዷ በማስተዋወቅ ፈታ የሚያደርግ ቀለል ያለ ቀልድ ጣል አድርግ። እኔ በወልል ከምችለው ውስጥ ሃይ ማይኮ ባላለው የወደፊት ባልሽ ስላገኘሽ ደስ ብሎኛል አይነት ነገር ጨምረህና ቀባብተህ ስትላት ፍላጎትህ ገና ከጅምሩ በግልጽ ይታያል። ስቴፕ 3 ኮንፊደንስ። የምታደርገው እያንዳንዱ ነገር በራስ መተማመንህን የሚያሳይ መሆኑን እርግጠኛ መሆን አለብህ። ምክንያቱም ከሌሎቹ ድክሞች በተሻለ እንድታይ ያስፈልጋል። ስለዚህ በአሪፍ መልበስህንና ጸጉርህን ምናምን ማስተካከልህን ቼክ አድርግ። ምክንያቱም ከማንም በፊት አንተ በራስህ ሁኔታ ኮንፊደንስና ምቾት ሊሰማ ይገባል። ለዚህ ደግሞ የሚያግዘ አሪፍ ቪዲዮ ሰርቼልሃለሁ። ከላይ ያለውን ሊንክ ተከትለ ማየት ትችላለህ። ከስር ዲስክሪፕሽን ውስጥም ማስቀምጥልሃለሁ። ይህን ቪዲዮ ስትጨርስ ማየት ትችላለህ። ስቴፕ 4 መድረኩን ምራው። አሁን እንግዲህ አሪፍ የመክፈቻ አቀራረብ ተጠቅመ ከቀረብካትና ራስን ካስተዋወቅክ በኋላ ያንን በጣም አሪፍ የመጀመሪያ አቀራረብ ጠንከር አድርገህ በሙሉ ጨዋታችሁ ማቆየት አለብህ። ማታ ላይ ፈታ ያላችሁ ከሆነ በጣም ጥሩ ጊዜ ማሳለፍህን እርግጠኛውን። አንዳንድ እንቅስቃሴዎች ሁሉ ዳንስ ናቸውን ተጠቅመ ከሷ ጋር አስነካው። የሰውነት ንክኪ ማታ ጌዳውን ላይ በጣም በተሻለ መልኩ ተቀባይነትና ተፈላጊነት ስላለው አንተም ክብር ባልነካና ባልሰገጠ መልኩ መተሻሸት ትችላለህ ብቻ ሳይሆን አለብህ። ማታ ላይ በጣም አሪፍ የመጀመሪያ አቀራረብ ለማድረግ ምርጡ መንገድ ዳንስ መሆኑን ታውቃለህ። የምሬን ነው። ዝም ብለህ ደንስ። በጣም ጥሩ ጊዜ አሳልፍ እና ሴቶችን እንደ ማግኔት ትስባቸዋለህ። ሌሎች ሴቶችን መሳብ ከቻልክ ደግሞ ቸከሷ ሌሎች ሴቶች ከስረ መጥፋት የማይፈልጉ አሪፍ ወንድ ነህ ብላ በተሻለ መልኩ እንድታስብ ያደርጋታል። ደግሞም ነህ። ሌላው ደግሞ ከወደድካት ሴት ጋር መደነስ በተዘዋዋሪ አሪፍ አማላይና ሴክሲ ሙድ ለመፍጠር በጣም ቀላሉ መንገድ ነው። አሪፍ ጊዜ ከማሳለፍ በተጨማሪ ሰውነት ለሰውነት በመተሻሸት አሸሸ ገዳይን እያፋጠንክ ነው ማለት ነው። አጋጣሚው ቀን ከሆነ ደግሞ ጨዋታችሁን የበለጠ ማራኪ የማድረጊያ ቀላሉ መንገድ በወሬ መሃል በጨዋታ መልክ መንካት ነው። የጨዋታችሁን ፍሰት የምትመራው አንተ መሆን አለብህ። ሌላ ቦነስ ቲፕ፣ ከጓደኞች ጋር ወጥተህ ከሆነ የቡድኑ መሪ ወይም አውራ መሆን ያለብህ አንተ ነህ። ስለዚህ ጎላ ብለህ ከመታየት በተጨማሪ ማህበራዊ ግንኙነት ላይም ጠንካራ መሆንህን ታይልሃለች። ሌላ ሊማርካት የሚችል ነገር ማለት ነው። በአብዛኛው ግሩፕ ውስጥ ሰዎች ድምጻቸው ሲዋጥ ማየት ትችላለህ። ስለዚህ ይሄ በጠቅላላው የላይፍ ስታይል ልትከተለው የሚገባ አሪፍ ነጥብ ሊሆን ይችላል ማለት ነው። ከመንጋው ጋር የምትነዳ ሳትሆን የራስ ድምጽና ማንነት ያለ መሆን አለበት። ምናልባት የተሻለ መንገድ ያለህ እኮ አንተ ልትሆን ትችላለህ።
አለቀ። ስለዚህ በጥቅሉ የሰውነት ቋንቋ፣ የአይን እይታ፣ ፈገግታና ሰላምታ፣ በራስ መተማመን፣ መድረኩን መምራት እና ደግሞ ላይክ እና ሰብስክራይብ አድርገህ ሌሎችን ቪዲዮዎችን ማየትህን እንዳትረሳ። በዩቲዩብ ዓለም ውስጥ ስትኳትም ብትል ምርጥ ነጥቦች የሚነሱበት ምርጡ የጠበሳ ጥበብ ቻናል ይሄ መሆኑን ላረጋግጥልህ እወዳለሁ።